እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ? የሆንዚ ማጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዱ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅ ነው ያሁኑ ጥያቄ። አንድ ሽንት ቤት ደርሽን ታሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ ይቅርታ፣ ምን ልታዘዝ? ዋው እንዴት ነው የምታምረው! አዎ አልፎ አልፎ ይረበኛል እንጂ ቆንጆ ነኝ። ፈገግታ ራሱ ልዩ ነው። ለቤት እኮ ብርሃን ይሆንከው። አዎ አልፎ አልፎ መብራት ሲጠፋ በኔ ፈገግታ ነው አካባቢው ምግብ የሚያበስለው። ውይ የኔ ትራንስፎርመር! ወይ ብዙ አትሳቅ እንዳትፈነዳ። ለሱ አታስቢ። ጨዋታ አይጠገብም። አዎ በባህላችን ግን ወንድ ልጅን ማማለል እኮ ነውር ነው። ምን ችግር አለ? ዋናው ይኑር። አሃ አይፎንም አለሽ መኪናም አለሽ፣ ቢሆንም ነውር ነው። ባይሆን ከኔ የተሻለ ቆንጆ ነገር ላምጣልሽ። ካንተ የተሻለ? አዎ አይመስለኝም። አይተሽ ቀምሰሽ ታረጋግጫለሽ። ዋው ቡና እሺ እንዴት ነበር? ግራ ገባኝ። ምኑ? ካንተና ከቡናው ማንን መምረጥ እንዳለብኝ። ሁለታችንም ጠቆርንብሽ አይደል? እኔንም ቡናውን እንዳለማጣት እዚህ ቹ ኮፊ ብትመጪ ሁሌ ታገኝናለሽ። ቹ ኮፊ ነው ያልከው? ቡናችሁ በጣም ነው የሚጣፍጠው። እና የቅድሟን ጥያቄ እንዴት አረክልኝ? አይኔ አላማ አለኝ። ታዲያ ምን ችግር አለው? አላማውን እኔ አሳካዋለሁ። አይ ራስ ያሳካዋል። ለማንኛውም እየፈተንኩክ ነው። ጎበዝ ልጅ ነህ። ስለቃብሽ ነው እባክሽ። ያው ከተነቀ ይቀራል። በሁለተኛ ድገመኝ። ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ? ከጎዳው በጣም ይቅርታ። ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽኝ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል፣ ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ትርፍ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አመዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነቱን እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ መቼም አንለያየም። አዎ አምላኬ፣ ለምንድን ነው አሳይተህ የምነሳኝ? አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን? በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ምንድን ነው ያልሽው? እንዴ አትምታኝ። ተው እንጂ እንዴ ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን ያገባኝ?
በንግግር መፍታት እየቻልክ ጸብን ምን አመጣው? አገባም ዞር በል አልኩ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ አይ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ ሆነ ተከናወነ እሰይ ለኢትዮጵያ ሕዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ነው ዝም በይ እኔ ፈልጌ ነው እንዳደረኩት ጭራሽ ለገለኝ አንተ እንኩ ተፈነካከቱ ሊበላ ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም አረ ወደቀኝ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጭ እንዳትጠቅ ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ነህ? ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ቦክሰርስ አፈልጉ? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ?